ኢትዮፒካ ሊንክ እንደምን አመሻችሁ ውድ አድማጮቻችን። ኢትዮፒካ ሊንክ የኢትዮጵያ ምሽት ዝግጅት አሁን ተጀመረ። እስከ እኩለ ሌሊት 6 ሰዓት የሚቆያል ለተከታታይ 4 ሰዓታት ማለት ነው ያለ ማቋረጥ። በተለያዩ ጉዳዮች ደግሞ አብረናችሁ እንቆያለን። ብርሃኔ ንጉሴ፣ ዮናስ አጎስ ውስጥ ዋቂያችን በኋላ ይቀላቀላል። 4 ሰዓት ላይ ግዛቸው ሸቱ፣ ኤርሚያስ አለሙና ኤፍሬም ሸቱም አሉ። ቴክኒሻናችን አለህ ነው። እንግዲህ ተሟልተናል። ፕሮግራሙ እስከ 6 ሰዓት ድረስ ያለ ማቋረጥ ይቀጥላል ብለህ አንተ ራስህ ያለ ማቋረጥ ነው ያወራው። ለማሳየት ነው እንደዚህ ነው ሳይቋረጥ ሄደው ለማለት። እሺ እንዴት ነው? አለን ይሄው ተጠቃለን ገብተናል። አዎ እድሉ ከተገኘ ማውራት እድሉ። ስለዚህ ምን አለን ደግሞ እስኪ ትንሽ ሰበርበር አድርገን ነው በተቀላላው አስተዋውቀዋል። እሺ ከሰበራው እስከ 3 ሰበር ላይ ጎበዝ ምን አለ የሚለው በሞራልም ስለምትሰብር በዛው። እሺ ስለይ ነው በደንብ ጎበዝ። አመሰግናለሁ። ግን እየሰባበር ያለዋል ማን ነው? ልክር ልሰብር ነው እንዲያማንተ በመስበር ምን ነገሮችን በመስበር ከዚህ ሰዓት ጀምሮ እስከ 3 ሰዓት ድረስ ማሟሟቂያ ይኖረናል። 4 ሰዓት ላይ የወሬው ንጉስ አጼ ግዛቸው እሸቱ ዛሬም አስገራሚ ወሬዎች አሉት። አስገራሚና አነጋጋሪ ወሬዎች አሉት። ስለዚህ እነሱ ደግሞ ምንድናቸው 3 ሰዓት ላይ እናስተዋወቃቸውና 4 ሰዓት ላይ መጥቶ አንድ በአንድ ያቀርባቸዋል። 5 ሰዓት ላይ ጥሩ ነው ሎጥ አርጋል ያፈነዳል ትላለህ የፈንጂውን ቦምቡን ትላለህ በሰግቼ ነው አቶኩኩ ጥሩ አረክ ያሸበርክ አስቸገር በሰላማዊ ቃላት ነው የምንገልጸው። 5 ሰዓት ላይ ፍቅር ክሊኒክ ነው። ስለዚህ የፍቅር ክሊኒክ ደግሞ እንደተለመደው በቀዶ ጥገና ነው የሚከፈተው። ከዛ በኋላ ግን በቅርብ ጊዜ በጣም ከባድ ጉዳዮች የመጡ ተቸግረናል እና ቢልቦርዱን ማስቀየረናል። የፍቅር ክሊኒክ የውሸት የሚለው በትልቁ ከፍ አድርገን ዶክተሮች የሚል ከስር ባለስተኛ አድርገናል። ስለዚህ እንደውም እኮ አድማጫችን ሳሚ የኛን ከሬዲዮ ላይ እየቀረጸ ወደ ፌስቡክ ፖስት ያደርጋል አይደል? እና የፍቅር ክሊኒክ ኬዞችንም ያደርጋል። አንዱ አሁን ባለፈው የዛ አስቸጋሪው ኬዝ ያቀረበችው የፋራውና ከዛ በፊትም ደግሞ የሜላት የሷም ጉዳይ ሲያደርግ ከኢትዮፒካ ሊንክ የፍቅር ክሊኒክ ብሎ ከስር የውሸት ክሊኒክ የሚል ጨምረናል እና ፌስቡክ ላይ ማዋረደን ነው። በጣም ይገርማል ነገር እውነት ነው። እንግዲህ ምን ያደርጋል? እሺ የሀገርስ ጉዳይ ምን አለ? የሀገርስ ጉዳይ ዛሬ 2 ትላልቅ ጉዳዮች ሲወሩ ነበር በብዙ ሚዲያዎች። አንደኛው የአሸጎዳ ጉዳይ ነው። አሸጎዳ ያው መቀሌ አካባቢ የሚገኝ ከንፋስ የሚገኝ የኃይል ፕሮጀክት ሲሰራ ነበር። ዛሬ ተመረቀ እና ደግሞ ቢቢሲም እንዲያውም ትዊት አድርጎታል ይሄንን እና በሳብሳሃራን አፍሪካ ትልቁ የዊንድ ፋርም ብሎ ነው የዘገበው። ትልቅ ነገር ነው። በጣም ትልቅ ነገር ነው። ትልቅ ዝግጅትም ነበር። እንግዲህ የኤሌክትሪክ ኃይል ነገር በጣም ያስፈልጋናል። በጣም ገና ደግሞ ብዙ ይሰራሉ ወደፊትም በተጨማሪነት። ስለዚህ እንኳን ደስ አለን እንላለን። ሁሌ ያው ያማረርን የኃይል ጥረት ጉዳይ። ስለዚህ ይሄን በመጠኑ ስለሚቀርፍ ደስ ብሎናል። በጣም ደስ ይላል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጨምሮ ከፍተኛ የመንግስት ባለስልጣናትና ታዋቂ ሰዎች ቦታው ላይ ተገኝተው በትልቅ ስነ ስርዓት ነው የተመረቀው። ስለዚህ እንዳልከው ደግሞ የኃይል ጥረት አለ። እንዲያውም ሰሞኑ ቢል ጌትስ ትዊት ያደረጉት አይታል አላየው ሲል ለካ ቢሊየነር ናቸው ያደረገው ነበር። ይሄ በገንዘብ የምታምነው ነገር እኔ መቼ እንደምታሽ አንተ ነህ እኮ ያጋባህብኝ። በጣም ያሳዝናል። እንደዛ ነገር የለብኝም እንዴ አንተማ ለታውዜነሮች ራሱ አይደል የምትሰግደው? ያው ኤርሚያስና ኤፍሬም ይጠይቁ እንግዲህ እኮ ያው መቼ ሰርቶ የተለወጠ ሰው ሀብታም የሆነ ሰው ማልታከብሮ ይገባል። ምን ሆናል? ስለዚህ ያንተ ተጽዕኖ ነው። ለማንኛውም እና እሳቸው ምን ትዊት አደረጉ መሰለ? አፍሪካ በቀጣዩ 30 ዓመታት በጣም አስቸጋሪ የኃይል እጥረት ያጋጥማታል። ምን ያህል ነው አሁን መገመት አይቻልም አሉ። ግን ከባድ የሆነ የኃይል እጥረት ያጋጥማታል ብለው ተንብየዋል። እውነት ነው ደግሞ ምክንያቱም አፍሪካ በጣም የተነቃቃች ያደገች ብዙ እየሰራች ያለች አህጉር ነች። ላለፉት በብዙ ዘመናት ተኝታ የነበረች አህጉር ግን አሁን የተነቃቃች ያለች ነችና መነቃቃቱ ደግሞ ያው ይዞ የሚመጣው እጥረቶች ይኖራሉ ብዙ ነገር። ስለዚህ ከመነቃቃቱ ከስራው ጎን ለጎን ያው ለኃይል ማመንጫዎችም ትኩረት ይሰጥ ይገባል ማለት ነው። እውነት ነው። በጣም ያስፈልጋል። አሁን ታላቁ የህዳሴ ግድብም
እንግዲህ ጥሩ እየሄደ ነው እሱ ደግሞ ወደ 6000 ሜጋዋት በጣም ብዙ ነው ብዙ ነገር ያቃልላል ኮንጎም እኮ ትልቅ እየሰራች ነው የአፍሪካ ትልቁን እየሰሩ ነው ወደ 40000 ሜጋዋት የሚያመነጭ አራታው ፕሮጀክቱ እኮ ቆይቷል ካስተዋወቁት እንግዲህ ያው ሀገሪቱን ብዙም የተረጋጋች አይደለችም የሚሰሩት አላይሰሩትም ትልቅ ጥያቄ ነው እንጂ 40000 ሜጋዋት ማለት ግማሽ አፍሪካን ነው የኃይል ማደረስ የሚችል ነው በጣም ብዙ ነው ትንሽ አላር በጣም ከልክ በላይ የማየመመኘት እቅድ እንደዛ ነው ብለው ይተቹታሉ ግን ሊሰሩት ይችላሉ በጣም አሪፍ ስለዚህ ቢል ጌትስ ይቃለለታል ማለት ነው ስጋቱ ተሳቸው ዘረጠጥካቸው የኔ ምን ያገር ውስጥ ሲሆን ያደለው ማለት ነው ያገር ሲሆን ሰሞኑ እንግዲህ ትላንትናም ስናወራው ነበር እኔና ቤቲ የአሊ ቢራ ወደ ሙዚቃው የገባበት 50ኛ በዓል 50ኛ ዓመት 50ኛ ዓመት በዓል ለማክበር ትላንትና ጋዜጣዊ መግለጫ ተሰጥቷል ትላንትና ጧት አይደለም እንዴ ትላንት ነው ከትላንት ወዲያ መሰለኝ እሺ ያቀላልም ተሰጥቷል በሚልሽ ተሰጥቷል ለምንድን ነው እኔ በማዋረድ ኮሚሽን ታገኛለህ እንደዛማ ቢሆን እኔ ከብሬ ነበር እኔ ግን ትላንትና ጧት እንደሆነ ነው ግዛቸው መረጃው ይሰጠኝ ወደ ግዛቸው ልክ ነው ትላንት ነው ስለዚህ ግዛቸው ሲባል ደነገጥ ከትላንት ወዲያ ምን ሆኛ ዛሬ አሳበለው ነው ይሆናል የተሽከረከርኩ እንደሆነ አላውቅም ከቀን ጀምሮ ግን ቢያንስ ይሻላል ቢያንስ ወደ ትክክለኛው ነው የመጣው አቋም የሌለህ እንጂ አንተ ለማንኛውም ከትላንት ወዲያ ጋዜጣዊ መግለጫ ተሰጥቷል ጋዜጣዊ መግለጫው ደግሞ በጣም ከባድ ሰዎች ነበሩ የሰጡት ሌተናል ጀነራል ባጫ ደበሌ ነበሩ አንዱ የሙዚቀኞች ማህበር ሊቀመንበር ሙዚቀኛ ዳዊት ይፍሩ አቶ ቁባይ በርሀ እና አራተኛ ሰው ማን ነበር አራተኛ ሰውም ነበረ ለማንኛውም የፎቶ ኤግዚቢሽን ይኖራል ተብሏል የአሊ ቢራ ምርጥ ዘፈኖች ስብስብ ኮሌክሽን ይወጣል ተብሏል ደግሞ በኢትዮጵያና ከኢትዮጵያ ውጭ ደግሞ በመላው ዓለም የሚደረግ የሙዚቃ ኮንሰርትም እንደታሰበ ነው ጋዜጣዊ መግለጫ ላይ የተነገረው ደስ ይላል አሊ ቢራ በጣም ትልቅ የሀገራችን ሙዚቀኛ ነው በአማርኛም አንድ ሁለት ተጫውቷል አይደል ግን በአጠቃላይ በኦሮምኛ ሙዚቃዎቹ ነው የሚታወቀው ግን በኦሮምኛም እየዘፈነ በመላው ሀገራችን መደመጥ ይቻላል ሙዚቃው በቃ ልክ እንደ ቋንቋው በተሰማው ባትሰማው የጣፈተ ልትሰማው የምትችል አይነት ሙዚቃ መስራት ይቻላል ከኢትዮጵያም ደግሞ አልፎ በመላው ዓለም ሙቅና ያገኘ ድምጻይ ነው ስለዚህ 50 ዓመት ነው ደግሞ በሙዚቃ ያገለገለው በድምቀትም ሊከበርለት ይገባል በጣም ይገባል ስለዚህ እንኳን ደሳለ እንሏለን ደግሞ ለአፍቃሪው ለአድናቂዎችም በሙሉ እንኳን ደሳላችሁ እንላለን ቀላል ነገር አይደለም 50 ዓመት በጣም ኖሊውድ ላይ ብቻ የሚደረግ ማለት ነው በሌሎች አገሮች የፊልም ኢንዱስትሪ ላይ የሌለ የሚባል ነገር አለ አንደኛውን መሰለ ኖሊውድ ውስጥ ፊልም ለመስራት ኦዲሽን አለ አይደል ትሞከራለህ ሙከራ ያስከፍላሉ ፊልም አሰሪዎች እና አንድ ገጸ ባህሪ ለማግኘት ለአንድ ገጸ ባህሪ አንድ ተዋናይ ካስት ለማድረግ 1000 ሊያሰልፉ ይችላሉ ያው ክፍያ ያስላሉ በዛ እንግዲህ ፊልም ሊሰሩ ይችላሉ ማለት ነው ቻሰራር ከበዲያለች ነች በጣም የሚገርም ነው እዛ ላይ ያደረጉት ሌላ ደግሞ ምንድነው ያው ፊልም ስራዎች ላይ ስህተቶች አሉ የኛ ሀገር ማለ እስከ ሆሊውድ ድረስ ብዙ ፊልሞች ይሳሳታሉ እንዲያውም ፊልም ሰሪዎች ታይታኒክም ተሳስቷል ባክ ይሉሃል ታይታኒክ 260 ምናምን ስህተቶች ያሉት ይሉሃል አሁን እዚህ ላይ እኮ እዚህ ቦታ ላይ እንድትሳሳል ስትለው ማለት ነው እና የናይጄሪያዎች ደግሞ በጣም ብዙ ማሾፊያዎች አሉ እና ከማሾፊያዎቹ አንድ በጣም ያስገርመው ምንድነው ጎስት አለ አይደል የሙት መንፈስ እንግዲህ ፊልም ላይ አለ ገጸ ባህሪ ነው ትልቅ ገጸ ባህሪ ነው ፊልሞች ላይ ብዙ ሰዎች ተጠቀሙበታል እና ያ ደግሞ የሚጠቅመው ምንድነው የሙት መንፈስ ታረግ የት ቦታ ይገባልሃል የፈለክበት ቦታ ምንም ነገር የሚገድበው ነገር የለም ሙት መንፈስ ነው የናይጄሪያ ሙት መንፈስ ግን ወይም ጎስት የሚባለው መንገድ ሲሻገር ግራና ቀኝ አይቶን የሚሻገረው እንዳይገጭ በጣም ይገርመኝ ናይጄሪያ እንግዲህ አንድ ከሚሆኑት ነው መኪናው እየቀረስክ እንደሆነ የሙት መንፈስ እንደሆነ ይበላል ሁለት መንፈሱ ተሻገር ግራና ቀኝ ያያል ግዛቸው ሸቱ የወሬው ንጉስ 4 ሰዓት ላይ ይመጣና ምን ወሬዎች ይነግረናል አሁን እናስተዋውቃቸው ርዕሶቹ
ከደሞ ሙዚቃ ሰምተን ብንመለስ ጥሩ ነው እንችላለን አንድ ዝነኛ አርቲስት ባልተጠበቀ ሁኔታና ሰዓት በፖሊስ ሰርፕራይዝ ተደረገ ባልተጠበቀ ሁኔታና ሰዓት በፖሊስ ሰርፕራይዝ የተደረገው አርቲስት ማን ነው ፖሊስ ሰርፕራይዝ ያደረገውስ እንዴት ነው ኢትዮጵያዊ ባለሙያ የኔልሰን ማንዴላን ታሪክ ለመስራት ተመረጠ የኔልሰን ማንዴላን ታሪክ ለመስራት የተመረጠው ኢትዮጵያዊ ባለሙያ ማን ነው የሚሰራው የማንዴላ ታሪክስ የትኛው ነው አንድ አፍቃሪ በአስገራሚ ድራማ አሳዛኝ ትራጀዲ ሰራ አፍቃሪው በአስገራሚ ድራማ የሰራው አሳዛኝ ትራጀዲ ምንድነው አፍቃሪው አሳዛኝ ትራጀዲ ለመስራት ያነሳሳው ጉዳይስ ምንድነው በቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ አዲስ መኖሪያ ቤት ድንኳን ተጣለ በቀድሞ ፕሬዝዳንቱ መኖሪያ ቤት ድንኳን የተጣለበት ምክንያት ምንድነው 4 ሰዓት ላይ ግዛቸው እሸቱ አንድ በአንድ የሚተነትናቸው ወሬዎች ናቸው 5 ሰዓት ላይ ፍቅር ክሊኒኩ ይከፈታል ዛሬም ያው ህመማና ድናል የውሸት የፍቅር ክሊኒክ አይኔ የውሸት ስቀስብ ያተ የፍቅር ክሊኒክ ትላለህ አሁን እኮ ቢልቦርድ ላይ በትልቁ ተጽፏል ዛሬ ዲያ ምናልባት የሚታከም ሰው አጣን እርስ በርስ መተካከም የሆነ ነገር ወይ ልብሳችን መስፋቱን አንጀምር ይመስልኛል የውሸት የሚል ያዩ የተመለሱ አይሆንም እሺ በነገራችን ላይ በኋላ ወደ ውስጥ ዋቂ ከመግባታችን በፊት አንድ ኢትዮጵያዊ ያሉ ኬንያውያንን ፕራንክ ያደረጉ ስለሳቸው አንበባ ይሆን አሰማው ምንድነው ኬንያውያንን ፕራንክ ያደረጉ አንድ ኢትዮጵያዊ ያሉ በሚገርም ሁኔታ ምንድነው በኋላ እነግራቸዋለሁ እሺ ጥሩ ነገር ይመስላል ግን አሁን ብትነግረን ጥሩ ነበር ማጓጓቱ ነው የማዝምቤማ ማወራው ነገር አይደለም ሌላ አንድ ቢቢሲ የሰራው ነገርም አለ ኒውስ ናይት የሚባለው ፕሮግራሙ እሺ የአንድን ዩኒቨርሲቲ አጋልጧል አሜሪካን ዩኒቨርሲቲ ኦፍ ለንደን የሚባል ለንደን ውስጥ ያለ ምንድነው ያደረጉት ይሄ ዩኒቨርሲቲ ዌብሳይቱ ላይ በጣም ራሱን ያስተዋወቀው በጣም ጥብቅ የሆነ ደረጃውን የጠበቀ በሚገባ ትምህርቶችን በሚመጥን ዋጋ የሚያስተምር የርቀት ትምህርት የሚሰጥ ነው ብሎ ነው ግን ይሄ ዩኒቨርሲቲ ታማ ነበረ በቃ ዝም ብሎ ለገንዘብ ነው በደንብ አያስተምሩም በደንብ አያጣሩምና ሰዎች ይሄ ሲቪያቸው ከፍ እንዲል ዲግሪዎችን ሁለተኛ ዲግሪዎችን ይጨምራሉ አይደለም ይሄም በቃ ፌክ ለመግዛት ለመውሰድ ስትፈልግ ሳትማር ገንዘብ ከፍለህ ይሰጡሃል ማለት ነው እውነተኛውን ይሰጡሃል እና እንደዛ ይደረገበታል የሚል ሀሜት ስለነበረ ቢቢሲ ማጣራት አደረገ ያጣራው ደግሞ የውሸት ሰው በማስከባት ነው ሰው አይደለም የሚያስከቡት ውሻን ነው ያስመዘገበው ማለት ነው ይሄ ኒውስ ናይት የሚባለው ፕሮግራም እና የውሸት ስምም ሰጥቷታል ፒት የምትባል ውሻቸው ነች የኒውስ ናይት ውስጥ ያሉ ባልደረቦች ውሻ ነች እና ፒተር ስሚዝ የሚል ስም ሰጠው ከደቡብ ለንደን ከአንድ ዩኒቨርሲቲ የተመረቀ እንደሆነ የመጀመሪያ ዲግሪ እንዳለው እና ለድህረ ምረቃ ትምህርት እንደሚፈልግ ብለው ነው የላኩት ከዛ በኋላ ዩኒቨርሲቲው ደግሞ መመዝገቢያውን 50 ፓውንድ ክፈሉ አሉ እሱን ማስከፈሉ እና ምንም ነገር እንደውም ፎቶግራፍ ጭምር አሳስተውም ልከውም ዩኒቨርሲቲው ምንም ማጣራት አላደረገም ትምህርቱንም ሲያደርግ 4500 ፓውንድ ነው የሚያስከፍለው ትምህርቱን እንዲጨርስ ገንዘቡን ከፈሉ ዲግሪው ተላከለት ማለት ነው ለውሻው ዲግሪ ተላከለት ማለት ነው በጣም ይገርም ነው ባክ እና በጣም ትልቅ ቅሌት ነው ለዩኒቨርሲቲው የተባለው እንግዲህ ባለ ዲግሪ ውሻ መጀመሪያ ጊዜ ውሻ በዘገጣ ብርህን 4500 ከፈል እንጂ ለውሻህም ቢሆን ይልኩልሃል ነው ዲግሪው አስገራሚ ነው በጣም ይገርም ነው ስለዚህ መቼ ነው ታዲያ የምትመረቀው አንተ ክብር ካለ ልኬንግ መቼ ነው የሚልኩል ዝብለኮ ብር ይፈልጋሉ እንደማግኘዛው ይላል ተስካውን ዲግሪ ማግኘት ጀመራችሁ ደግሞ እሺ ምን አለ በእኔ በኩል አንድ አይ ላቭ ዩ ወይም ደግሞ አፈቅርሻለሁ መባል የማይቻልባት ሀገር አለች ለምን ጥሩ ጥያቄ ነው ልቀጥላት አሪቷን ይሄ ከዚህ የበለጠ አደጋ አለ ይጎ ማልቀስ እኮ ነው ያለብን እንደ ቅድሟ ሴትዮ አፈቅርሻለሁ ማለት የማይችል አገርና ህዝብ ቪየትናም ነው ቪየትናማውያን ስለማያፈቅሩ አይደለም ወይም ስለማይፈቅሩ አይደለም እንዲያውም ዓለም በሙሉ ያፈቅራቸዋል በተለይ ሴቶች ቋንቋ ነው የቋንቋ ችግር ነው ቋንቋው ላይ እኔ አፈቅርሻለሁ የሚል የሚገልጽ ቋንቋ የላትም በቃ ቪየትናም እና ምንድነው የሚሉት ቪየትናማውያን ቪየትናም ሲሄድ ቪየትናማዊ ሲታወቅ አስቀድሞ የሚጠይቅ ጥያቄ አለ እድሜ ስንት ነው የሚል
እንግዲህ እኛ ሀገር በጣም አስደንጋጭ ጥያቄ ነው የማይጠይቅ ጥያቄ ነው ቪየትናም ግን በጣም የተለመደ ጥያቄ ነው እና እድሜ ስንት ነው ስትባል መናገር አለብህ ያ ደግሞ ለምንድነው ትልቅ ነው የሚከበረው ብዙ ጊዜ እዛና በእድሜ የምትበልጠው ከሆነ ከዛ ላይ ያን ላንተ ተገቢውን ክብር ለመስጠት ነው እድሜን ቀድሞ የሚጠይቀው ማለት ነው እና ታላቅ ወንድም ታናሽ እህቱን ያፈቅራል በሚል ነው የሚገልጹት ወይ ይወዳል ተብሎ የሚገልጽ እንጂ እኔ አፈቅርሻለሁ የሚገልጽ ቋንቋ የላትም ቪየትናም በጣም በሚያሳዝን ሁኔታ በጣም ውስብስብ እንጂ ባታፈቅር ይሻላል ዲስ ከምትገባ በጣም ከባድ ነው በአክሽን ብቻ ነው የምትገልጸው በቃ ተያይዘ እጅ ለእጅ ወቅ በማድረግ አበባ በመግዛት ወጪውን እነሱ አይፈጥሩም እንዴ ምንድነው ችግሩ ለምን አይፈጥሩም ወይም ደግሞ የማይገልጽ ከሆነ እኮ የሌላም ቋንቋ ትዋሳለህ ወይም ደግሞ አይ ላቭ እነሱ ያው ቪየትናም ብዙ ጊዜ ከአሜሪካ ጋር ያላቸው ታሪክ ታውቃለህ ስለዚህ የምዕራቡ ባህል ደግሞ ብዙም እንትን የሚሉ አይመስለኝም የሚወስዱ አይመስለኝም እኛ እንደውም እኮ በአንድ ቃል ነው የምንገልጸው እነሱ ሶስቱን ሲጠቀሙ እኛ በአንድ እኛ ጋር አንድ ነው በቃ ስለዚህ እሱን ቢወስዱ አፈቅርሻለሁ እወድሻለሁ ቪየትናም እንግዲህ የሚመለከተው አካል ካለ ለቪየትናም ኤምባሲ ያስተላልፈናል እሺ ቪየትናም ኤምባሲ አለ አይመስለኝም ወደፊት ሲከፈት ስለዚህ በፖስታ ቤት ላከው አንድ ሙዚቃ ሰምተን ብንመለስ ደግሞ ጥሩ ነበር ማስታወቂያዎች ሰምተን እንመለስና ብንቀጥል ይሻላል ምክንያቱም ሃሽታግ ኢትዮጵያ ገና አለ ጸረ ሙዚቃ ሆንኩ እኮ አንተ ሰውዬ እስቲ ሰምተን እንመለስ ማስታወቂያ ግዴ ነው አራባካችሁ ተሰሚነት አገኘቻችሁ ሃሽታግ ኢትዮጵያ ላይ አነጋጋሪ የነበሩ የሳምንት ጉዳዮች ናቸው ኢንተርኔት ትዊተር ላይ አንደኛው ነገር አንድ የተሰማ ዜና ነበር ትላንት አንድ ሰሜን ኮሪያዊ ዲፕሎማት ወደ አዲስ አበባ ያሉ ወደ ደቡብ ኮሪያ ኤምባሲ ጥገኝነት እንደጠየቁ እንደከዱ ማለት ነው እሱ ትልቅ አጀንዳ ነበር ትዊተር ላይም ብዙ ዓለም አቀፍ ሚዲያዎችም ያነሱት ነገር ነበር ደግሞ እኮ ሰሞኑ ሰሜን ኮሪያ 6 ደቡብ ኮሪያውን ለቀቀች አይደል ለቀቀች ማለት ሰሜን ኮሪያ ነበር ደቡብ ኮሪያን ወደ አገራቸው ወደ ምኞት ማሳካት እና ይሄ የሰሜን ኮሪያ እና የደቡብ ኮሪያ ጉዳይ አንዱ አጀንዳ ነበር ከዚህ በፊትም ከተወሰኑ አመታት በፊትም እንደዚህ ነገር አጋጥሞ ነበር ከሰሜን ወደ ደቡብ ያው ሁሌ እንደዛ ነው የሚያጋጥመው እና አንድ ሌላ ዲፕሎማትም እንደዛ አድርገው ነበር እዚህ አዲስ አበባ ማለት ነው አሁንም ድጋሚ ነው ታሪክ የተሰራው ማለት ታሪክ የተደገመው ስለዚህ የሰሜን ኮሪያ ዲፕሎማቶች ወደ ደቡብ ኮሪያ ለመግባት የሚመቻቸው ሀገር ኢትዮጵያ ነው ማለት ነው እንግዲህ ትችላል እኚህ ግን በጣም አንጋፋ አይደሉም ዲፕሎማቱ ገና ናቸው ተብሏል ኤምባሲው ግን በጣም በሁኔታው እንዳዘነ ተገልጿል እንግዲህ ወደፊት ዝርዝሩን እንሰማ እንችላለን እሺ ምኞት ለማሳካት ነው እንግዲህ የተደወለ ያለው ተጠባባቂ ጋር ነው ግን እርዳታ ለመጠየቅ ነው የመሰለብኝ ኤፍሬም እየለመነ ነው የደወለ ሊነሳ አልቻለም እሺ ሌላ ጉዳይ ደግሞ የዚህ ወደ መካከለኛው ምስራቅ የሚደረጉ ለስራ የሚደረጉ ጉዞዎች መንግስት መከልከሉ አንዱ ትልቅ መነጋገሪያ ነበር እሱ ነበር እሱም የትዊተር አጀንዳ ነው ሌላ አንድ ጉዳይ ግን አንድ የቻይና ሚዲያ የዘገበው ነበር ስለ ፕሬዝዳንት ዶክተር ሙላቱ ተሾመ ጉዳይ ላይ ስለሳቸው ጥሩ ሪፖርትም አድርጓል ይሄ የቤጂንግ ሚዲያ እሺ እናሳቸው በ1976 በፈረንጆች አቆጣጠር ማለት ነው ወደ መጀመሪያ ወደ ቤጂንግ ወደ ቻይና ሄደው አንድ አመት ያህል በቤጂንግ ላንጉዌጅ ኤንድ ካልቸር ዩኒቨርሲቲ ነው የተማሩት ከዛ ደግሞ ወደ ፔኪንግ ዩኒቨርሲቲ ገብተው ደግሞ የቢኤ የኤምኤ እና የፒኤችዲ ዲግሪዎቻቸውን ይዘዋል ዘገባው ላይ እንደተገለጸው ማለት ነው እና ያኔ ትምህርት ቤት ሲገቡ የተነሱትንም ፎቶግራፍም ከትምህርት ቤቱ ማህደር አውጥቶ ሚዲያውም አውጥቶታል አይቷል ፎቶውን አላዩትም ይወል ፎቶአቸው ፕሬዝዳንት ዶክተር ሙላቱ ተሾመ በወጣትነታቸው ማለት ነው በጣም የሚገርም ፎቶ ነው ደስ የሚል ፎቶግራፍ ነው አንዱ ግን እዚህ ዘገባ ላይ ደስ የሚለው ነገር ያ መጀመሪያ የተማሩበት ትምህርት ቤት ልክ ባለፈው ወር እሳቸው በፕሬዝዳንትነት እንደተመረጡ ዩኒቨርሲቲው በር ላይ ልክ ይሄንን አሁን በፎቶግራፉ ላይ የምታየው ባነር ሰቅሏል የዩኒቨርሲቲው መግቢያ ላይ ማለት ነው በቻይንኛ ነው በቻይንኛ ነው የተጻፈው መልእክቱ ግን እንኳን ደስ አላችሁ የሚል ነው
የኛ ተማሪ የአገር ፕሬዝዳንት ሆኖ ስለተመረጡ ደስ ብሎናል ብሎ ዩኒቨርሲቲውም እንኳን የመልካም ምኞቱን ገልጿል ዛንት ላይ ቻይና በጣም እንደሚደሰቱም ተጠብቆ ነበር ምክንያቱም ቻይንኛ ቋንቋ መጻፍ ማንበብ መናገር የሚችሉ ምናልባትም ከቻይና ውጪ ያሉ ፕሬዝዳንቶች ብቸኛ ናቸው የሚል ግምት ነው ያለው ይሄ ደግሞ ለቻይና ያው ትልቅ ድል ነው ልክ ነው ለትምህርት ቤቱ ደግሞ በጣም ከዛ በላይ ነው በጣም ሌላው #ኢትዮጵያ ላይ ትዊተር ላይ የመንግስት ባለስልጣናት ቁጥርም እየጨመረ ነው አንድ ሚኒስትር እኮ ነው የማገኘው ኮሳቸውን ይዤ ነበር አሁን ማማን ናቸው ያሉት አሁን እስካሁን ያው የጠቀስናቸው ምናካቸው አንደኛው ያው የትዊተር ኮከቡ ዶክተር ቴድሮስ አድሃኖም ናቸው ተከታዮቻቸውም በጣም በከፍተኛ ፍጥነት እየጨመሩ ነው ለ1000 ጥቂት ለ10000 ማለት ጥቂት ጉዳይ ላይ ናቸው ሌላ ደግሞ የጤና ጥበቃ ሚኒስትሩ አሉ ዶክተር ከስተ ብርሃን ሌላ ደግሞ አቶ አለማየሁ ተገኑ አሉ የውሃና ኢነርጂ ሚኒስትር አሁን አዲስ ደግሞ ነው ያገኘዋቸው የሴቶች ህፃናትና ወጣቶች ሚኒስትር ወይዘሮ ዘነቡ ታደሰ ናቸው ልክ ነው አውሳቸውም 195 ተከታዮች አሏቸው ጥሩ ነገሮችንም ትዊት ያደርጋሉ በየጊዜው 69 ጊዜ ትዊት አድርገዋል እስካሁን 29 ደግሞ እሳቸው የሚከተሏቸው አሉ 199 ተከታዮች አሏቸው ስለዚህ በጣም ጥሩ ነው ሌላም አንድ ባለስልጣንም አሉ እሳቸውን ካላገኘ ማን ናቸው አቶ ኃይለ መስቀል ተፈራ የቤቶችና የቤቶች ልማት የከተማ ልማትና ቤቶችና ኮንስትራክሽን ሚኒስትር ዴኤታ ናቸው እሳቸውም 138 ተከታዮች አሏቸው 18 ጊዜ ትዊት አድርገዋል ጥሩ ነገሮች እሳቸውም ትዊት ያደርጋሉ ስለዚህ አምስተኛው ሚኒስትር ናቸው ማለት ነው ትዊተር ላይ በጣም ጥሩ ነው ገና ብዙ እንጠብቃለን ያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ገና የምክትል ጠቅላይ ሚኒስትር ያሉ ጀምሮ ነው ትዊተር ውስጥ የገቡት ግን ያን ያቆሙታል ከዛ በኋላ አክቲቭ አይደሉም ግን ቢያደርጉት ጥሩ ነው እና ብዙ የመንግስት በከፍተኛ ስልጣን ላይ የሚገኙ ሰዎች እዚህ ውስጥ መግባታቸው ህዝብ በቀላሉ እንዲያገኛቸው በቀላሉ ጥያቄዎች እንዲያቀርብላቸው አስተያየት እንዲሰጣቸው እነሱም ደግሞ የህዝብንም ደግሞ አስተያየት ስሜት እንዲያቆም ይረዳቸዋል ልክ ነው ስለዚህ ብዙ ገና እንጠብቃለን በጣም ትክክል ኢትዮፒካ ሊንክ የኢትዮጵያ ምሽት ዝግጅታችን እየተደመጠ ነው የሶስተኛው ምዕራፍ ደግሞ ተጀመረ ምንጣፋችንን አንጥፈን ውስጥ ዋቂውን ከነወሬዎቹ ተቀብለናል እንግዲህ አሁን እኮ ወሬውን እያከበደው እኛም ለማክበር እና ቀይ ምንጣፍ ለማንጣፍ የተገደደን ነው ያ ምንም አማራጭ የለም የሚቀጥለው ደግሞ ቀጤማ እንደዚህ እንጨምርበታል ጉዝጉዘን በጣም አሪፍ ማሞቂያ አለ ልግባ አለኝ እሺ ትናደዳለህ ግን ዲሳባ መሳቀቅ ጀመርኩ አንድ የእርዳታ ጉዳይ ነው አሳሳቢ ነው አሳሳቢ ስለሆነ ነው በጣም የሚያሳዝንም ወጣት ነው ግርማ አየለ ይባላል ተወልዶ ያደገው እዚሁ አዲስ አበባ ጉርድ ሾላ አካባቢ ነው ከሰላም ቴክኒክና ሙያ ኮሌጅ እና ከተግባራድ በጀነራል ሜካኒክስ በዲፕሎማም ተመርቋል በአንድ ድርጅት ውስጥ በቋሚ ሰራተኝነት ይሰራ ነበር ለአንድ አመት ከ11 ወር ያህል ግን ጥቅምት 2 ቀን 2003 ዓመተ ምህረት የዛሬ 3 አመት አካባቢ አሳዛኝ አደጋ አጋጠመ ይሄ ድርጅት ከሸገር ሬዲዮ ጣቢያ ጋር በተዋዋለው መሰረት የአንቴና የሬዲዮ ማሰራጫ ታወር ለመስቀል ስራ ላይ ነበሩ እሱና ሁለት የሥራ ባልደረቦቹ ግን ሲሰሩ የነበሩበት ቦታ ተናደ ከላይ የነበሩበትና ወደቁ ሶስቱም ወጣቶች አንደኛው ወዲያውኑ ነው ህይወቱን ያለፈው አንደኛው ደግሞ ወደ ሆስፒታል ተወስዶ አንድ ሳምንት ያህል ቆይቶ እሱም ህይወቱ አልፏል ያው በተአምር የተረፈው ግርማ ከዚህ አደጋ በኋላ ሆስፒታል ገብቶ ብዙ ህክምና የተደረገለት በኮሪያ ሆስፒታል ማለት ነው 14 ጊዜ ያህል ቀዶ ጥገና ተደርጎለታል ግን አሁንም ድረስ ከወገቡ በታች አካል ጉዳተኛ ነው መንቀሳቀስ አይችልም ብዙ የጤና ችግር ነው ያጋጠመው በህክምናም ጉዳይ ላይ ደግሞ በአከፋፈል ላይም ውዝግቦች ተፈጥረዋል እሱን የሰራበት የነበረው ድርጅት አንድ አመት ከ7 ወር ያህል ካሳከመው በኋላ አቅም የለኝም ከዚህ በላይ ለማሳከም ብሏል
ኮሪያ ሆስፒታል ደግሞ ገንዘቡ ሊከፈለኝ ይገባል ከዛ በኋላ የሚያቆየውበትን ብለው በኋላ ሁለቱ ወደ ፍርድ ቤትም ሄዷል ጉዳያቸው ከፈለኛ ተከፈለኝ በሚል ማለት ነው ልጁም አሁን ሆስፒታል ውስጥ የሚያሳከመው የለም ያው ቁስል እየተጠረገለት ብቻ ነው የሚገኘውና በቂ ህክምናም ያገኝ አይደለም ስለዚህ ይሄ ልጅ በጣም ይሄ ወጣት በጣም ያሳዝናል አባቴ ጥሮተኛ ነው እናቴ በህይወት የለችም የሚረዳኝ የለም እና በዚህ በወጣትነት እድሜ ብዙ መስራት ስችል በእንደዚህ አይነት ሁኔታ አልጋ ላይ ቀርቻለሁና አቅም ያላቸው ሁሉ ተባብረው ቢያድኑኝ ብሏል ደሞም ሐኪሞች በጣም ያልተጋነነ ገንዘብ በማውጣት ህይወቱን ማትረፍ እንደሚቻልና ወደ መመለስ እንደሚቻል ገልጸውለታል ስለዚህ ገንዘብ ነው የሚያስፈልገው አቅም ያላቸው ሁሉ ህክምናው እዚህ ነው የሚደረገው ወይስ መውጣት አለበት መውጣት ይችላል መውጣት አለበት በደቡብ አፍሪካና በሌሎችም ቦታዎች አነስተኛ ገንዘብ ህክምና ማግኘት ይችላል ተብሏል መርዳት የሚፈልጉ 0913 ይሄ ባንክ ሂሳብ ቁጥሩ በጣም ረጅም ስለሆነ ለመያዝም እንዳያስቸግር ስልክ ቁጥር አለ ፍላጎት ያላቸው ወደዚህ ደውለው የባንክ አካውንቱ ቴክስት ሊደረግላቸው ይችላል ፌስቡክ ገጻችን ላይም ፖስት እናርገው እና ስልኩንም የባንክ አካውንት ቁጥሩ በጣም አሪፍ ለማንኛውም ስልኩ ግን 0913 63 13 97 0913 63 13 97 ነው በተቻላችሁ መጠን አድማጮቻችን ብትረዱት ደስ ይለናል በጣም መረዳት ያለበት ወጣት ነው ዝርዝሩ ይሄ የባንክ ሂሳብ ቁጥርና ስልክ ቁጥሩ ፌስቡክ ገጻችን ላይ ማግኘት ይችላልላችሁ facebook.com/ethiopia link ላይ ልክ ነው እሺ ግዛቸው በየትኛው ወሬ ነው የምትጀምረው ከወሬ በፊት አንድ አጥር ያለ ማሟሟቂያ አለ እሺ 1980ዎቹ አጋማሽ ጀምሮ የኢትዮጵያ ቴሌቪዥን በእሁድ መዝናኛ ከሚያቀርባቸው ተወዳጅ ፕሮግራሞች መካከል አንዱ ደረጀና ሀብቴ የሚያቀርቡት ቀልድ ይጠቀሳል እነዚህ የደረጀና ሀብቴ የዛ ዘመን ቀልዶች በስብስብ መልክ ኢትዮጵያ ቴሌቪዥን ለደረጀ እንዲሁም ለሀብቴ ቤተሰቦች በስጦታ መልክ ሰጥቷል እነዚህ የደረጀና ሀብቴ የረጅም ጊዜ አሪፍ ናቸው የተባሉ ስራዎች ተሰባስበው ማክሰኞ ለገበያ ይቀርባሉ ስለዚህ እነዛን ያዩ ይደሰታሉ እንዲሁም ገቢው ለሀብቴም ለደረጀም ይሆናል ተብሏል አንደኛ ገዢ ነኝ ይሄን ዲቪዲ በጣም አሪፍ በጣም በጉጉት የሚጠበቅ ነው እሺ ወደ ርዕሶቹን ወደ ነገርናቸው ወሬዎች ማለፍ እንችላለን የትኛው ነው የምታስቀድመው ግዛቸው ከማንዴላ ጀመር ኢትዮጵያዊ ባለሙያ የኔልሰን ማንዴላን ታሪክ ለመስራት ተመረጠ የኔልሰን ማንዴላን ታሪክ ለመስራት የተመረጠው ኢትዮጵያዊ ባለሙያ ማን ነው የሚሰራው የማንዴላ ታሪክስ የትኛው ነው በጣም አሪፍ አንዴ ማስታወቂያ ሰምተን ተመልሰን አቀባቢ የሰጠውን ድጋሚ ታቀባብላላ ችግር አለ እንመለሳለን እሺ ኢትዮፒካ ሊንክ አድማጮቻችን ተመልሰናል ፕሮግራሙ ኢትዮፒካ ሊንክ ነው ጣቢያው ዛሚ 90.7 ኢትዮጵያዊ ባለሙያ የኔልሰን ማንዴላን ታሪክ ለመስራት ተመረጠ የኔልሰን ማንዴላን ታሪክ ለመስራት የተመረጠው ኢትዮጵያዊ ባለሙያ ማን ነው የሚሰራው የማንዴላ ታሪክስ የትኛው ነው አሁን የማይከሽፍ ነው ቀጥ ተግዛችሁ ግባልኝ ዘማንዴላስ ጋን የማንዴላ ሽጉጥ ፊልም ለመስራት እንቅስቃሴዎች ተጀምረዋል ይህንን ፊልም ጆን ኤርቪን የተባለ ታዋቂ ዳይሬክተር ፊልሙን ዳይሬክት የሚያደርገው ሲሆን ጆን ኤርቪን 44 ያህል የእንግሊዝና አሜሪካ ፊልሞችን ዳይሬክት ያደረገ ታዋቂ ዳይሬክተር ነው እንደሚታወቀው በ1961 ዓመተ ምህረት እንደ ኢሮፒያን አቆጣጠር ኔልሰን ማንዴላ እዚህ አዲስ አበባ መጥተው ስልጠና መውሰዳቸው ይታወቃል እነዚህ የፊልሙ ሰሪዎች ይህንን ምክንያት በማድረግ በቅርቡ እዚህ መጥተው ያንን ለፊልሙ መነሻ የሚሆናቸው ስራ ለመስራት ቦታ መርጠው ቀረጻ ያካሂዱ ነበር ይህንን ቀረጻቸውን የሚያመቻችላቸው ደግሞ የዶን ፊልሞችስ ነበር የዶን ፊልሞችስ እነዚህ ባለሙያዎች ቀረጻ ከማመቻቸትን በተጨማሪ አብሯቸው ሊሰራ የሚችል የካሜራ ባለሙያ ጥቆማ በመስጠት በመምረጥ አቀርቧል በመሆኑም ከነዚህ ሰዎች ጋር አብሮ የሚሰራው ታምራት መኮንን ተክሉ እንዲሆን ምርጫ ቀርቦ እነሱ ጋርም ቦታ መርጠው ቀረጻ አካሂደዋል ያንን ታምራት የቀረጸውን ቀረጻ ተጠቅመውበት ካዩት በኋላ ወደውታል በመሆኑም ታምራትን እዚህ ኢትዮጵያ ላይ የሚቀረጸውን የማንዴላ ሽጉጥ ፊልም ታሪክ አብሯቸው እንዲሰራ ጥያቄ ያቀርቡለታል ታምራትም በዚህ ደስተኛ ይሆንና አብሯቸው ለመስራት ይስማማል ይሁን እንጂ ባለሙያዎቹ እዚህ አዲስ አበባ ላይ ብቻ የሚቀረጸውን ሳይሆን
ሙሉ ፊልሙ ላይ በሲኒማቶግራፈር እንዲሰራ ጥያቄያቸውን ከፍ አድርገው ያቀርቡለታል። ታምራትም በዚህ ደስተኛ ሆኖ አዲስ አበባም ላይ ደቡብ አፍሪካም ውስጥ የሚቀረጸውን የማንዴላን ሽጉጥ ፊልም በሲኒማቶግራፈር ለመስራት ይስማማል። በመሆኑም የፊታችን ሐሙስ ታምራት መኮንን ወደ ደቡብ አፍሪካ ያቀናል። በክፍያም በኮንትራት መልክ ስምምነት ላይ ደርሰዋል። ክፍያው መገለጽ ባይፈልግም 2 ኪስ ሞልቶ የሚተርፍ ነው ተብሎለታል። በነገራችን ላይ ዘ ማንዴላስ ጋን ፊልም አጽመ ታሪክ ኔልሰን ማንዴላ እዚህ መጥተው ስልጠና በወሰዱበት ወቅት ከአጼ ኃይለ ሥላሴ ማካሮቭ ሽጉጥ ይሰጣቸዋል። ያንን ማካሮቭ ሽጉጥ ይዘው ስልጠናቸውን ጨርሰው በሱዳን አድርገው ጠፍተው ወደ ደቡብ አፍሪካ ይገባሉ። ደቡብ አፍሪካ ከገቡ በኋላ ያቺን ሽጉጥ በመፍራት ይቀብሯታል። ከቀበሯት በኋላ ግን ይያዙና 27 አመት እስር ቤት ይገባሉ። ከስር እንደተፈቱ ያንን ሽጉጥ መፈለግ ታሪክ ያለውና እንዲሁም ደግሞ የነጻነት ታጋዩ ለነጻነት ያደረጉትን ተጋድሎ የሚተርክ የሚተነትን ፊልም ነው። ስለዚህ ይህንን ታላቅ ፊልም ለመስራት የተመረጠው ታምራት መኮንን ተክሉ ነው። በጣም ደስ የሚል ነገር ነው። ይሄ ማንዴላስ ጋን በራሳቸው በኔልሰን ማንዴላ ጥያቄም ጭምር ነው እንዲሰራ የተደረገው። ይሄ እንግዲህ ዓለም አቀፋዊ ደረጃ ላይ የሚገኝ ትልቅ ፊልም ነው የሚሆነው። ስለዚህ በዚህ ትልቅ ፊልም ላይ ደግሞ አንድ ኢትዮጵያዊ ክሬዲት ሊያገኝ ነው ማለት ነው። ዳይሬክተር ኦፍ ፎቶግራፊ ተብሎ ወይ ሲኒማቶግራፈር ተብሎ ታሜ ደግሞ ኒውዮርክ ፊልም አካዳሚ ተምሯል። ትክክል። ኢትዮጵያ ውስጥ ያው ከቴዲ ተሾመ ጋር ነው መስራት የጀመረው ፊልሞች። ከዛ በኋላ ኒውዮርክ ሄዶ ኒውዮርክ ፊልም አካዳሚ ሰልጥኖ ተምሯል። ሬድዋን ካሜራም ባለቤት ነው እና ደግሞ የውጭ እኮ የብዙ ዝነኞች ቪዲዮዎችንም ቀርጿል። የቴዲ አፍሮንም ደግሞ ጥቁር ሰውንም የሰራ ሰው ነው። ስለዚህ ይገባዋል። መልካም የሥራ ዘመን ደግሞ እንኳን ደስ ያለው ይላል። ልክ ነው። ቀጣይ ወሬ ርዕስ አንድ ዝነኛ አርቲስት ባልተጠበቀ ሁኔታና ሰዓት በፖሊስ ሰርፕራይዝ ተደረገ። ባልተጠበቀ ሁኔታና ሰዓት በፖሊስ ሰርፕራይዝ የተደረገው አርቲስት ማን ነው? ፖሊስ ሰርፕራይዝ ያደረገውስ እንዴት ነው? ግዛቸው በጣም አሪፍ ማስታወቂያ እንስማ። ቀጣው ወሬ ይላል መስማት እንችላለን። እሺ ተመልሰናል። የኢትዮጵያ ምሽት ዝግጅታችን ቀጥሏል። የተቀባበለው ወሬ ምን ነበር? አንዴ ደግመ ቀጥሏል። እንዴ በቀላሉ አላቀባበልም ነው አልበዛም እንዴ? ራስ ቀጥል። በጣም ያሳዝናል። ስለዚህ ግዛቸው በራስ ትሄድበታል ያለ አልተቀባበለ ራስ አቀባበለ ተኩስ አስተውስ አንድ አይደለም ልክ ነው። አያውራ አንድ ነው። አንድ ዝነኛ አርቲስት ሁለቴ ፈቀዳል ካውን ሁለቴ ፈቀዳል። አንድ ዝነኛ አርቲስት ባልተጠበቀ ሁኔታና ሰዓት በፖሊስ ሰርፕራይዝ ተደረገ። ባልተጠበቀ ሁኔታና ሰዓት በፖሊስ ሰርፕራይዝ የተደረገው አርቲስት ማን ነው? ፖሊስ ሰርፕራይዝ ያደረገው ስለምንድን ነው የሚል ነው። በጣም አሪፍ። የሀገር ፍቅር ቲያትር ቤት በአሁን ሰዓት ከሚያሳያቸው ቲያትሮች መካከል ማክሰኞ 11 ሰዓት ላይ የፍቅር ካቲና የሚል ቲያትር እንዳለ ይታወቃል። የዚህ ቲያትር ድርሰትና ዝግጅት ደግሞ አለልኝ መኳንን ጽጌ ነው። አለልኝ አሁን ከአዘጋጅነትና ከደራሲነት በተጨማሪ በዚህ ቲያትር ላይ ተዋናይም ሆኖ እየሰራ ነው። እዚህ ቲያትር ላይ ተዋናይ ሆኖ መስራት ከጀመረ ሳምንታትን አሳልፏል አለልኝ። ምክንያቱ ደግሞ ወዶ ሳይሆን ተገዶ እንደሆነ ነው የሀገር ፍቅር ምንጮች የሚገልጹት። በነገራችን ላይ በዚህ ቲያትር ላይ መሪ ተዋናይ ሆኖ ይሰራ የነበረው አለልኝ አሁን የተካው ማለት ነው ዮሐንስ አፈወርቅ የሚባል አርቲስት ነበር። ዮሐንስ እና የቲያትሩ ባለቤት አለልኝ አለመግባባት ይፈጥራሉ። ያለመግባባታቸው ዋና መንስኤ ደግሞ ገንዘብ ይሆናል። የሚከፈለኝ ገንዘብ ያንሰኛል፣ ስለዚህ ልትጨምርልኝ ይገባል የሚል ጥያቄ ዮሐንስ አፈወርቅ ላለልኝ ያነሳል። አለልኝ ግን ገንዘቡን ከመጨመር ይልቅ የራሱ ድርሰትና አዘጋጅ የሆነበትን ቲያትር አጥንቶ ራሱ ዮሐንስን ተክቶ ቲያትሩን መስራት ይጀምራል። እየሰራም ሳምንታት ያልፋሉ። ያሁኑ ማክሰኞ እየታየም አዳራሹ ተመልካች ገብቶ ቲያትሩ መታየት ይጀምራል። ቲያትሩ እየታየም የተወሰነ ሰዓት ያህል ይሄዳል። በዚህ መሃል ፖሊሶችና ዮሐንስ አፈወርቅ ሀገር ፍቅር ግቢ ውስጥ ይደርሳሉ። ሀገር ፍቅር ግቢን አልፈው ወደ አዳራሹ ይገባሉ። መድረክ ላይ የተመለከቱት አለልኝን ወደ መድረክ ጀርባ እስኪ ድረስ ይጠብቁታል። የመድረክ ትዕይንቱን ጨርሶ ወደ መድረክ ጀርባ
የገባውን አልልኝን ፖሊሶችና ዮሐንስ ተከትለው ሄደው መጥሪያ ይሰጡታል። ተከሳሃል፣ ስለዚህ ለጥያቄ ስለምንፈልግ ይሄንን መጥሪያ ተቀበል ይላሉ ፖሊሶች። አለልኝ የተከሰሰበት ምክንያት ደግሞ ከሳሹ ዮሐንስ አፈወርቅ ሆነና የተከሰሰበት ምክንያት ደግሞ አለኔ ፍቃድ በኔ ስምና ምስል 4 ሳምንታት ያህል ገንዘብ ሰብስቧል። ስለዚህ ይህ አግባብ አይደለም። በዚህ መሰረት በስሜ ገንዘብ አግኝቷል። አለ ፍቃዴ አለ ይሁንታዬ ሊጠየቅልኝ ይገባል የሚል ክስ ነበር ያቀረበው። ፖሊስም የከሳሽን ቃል ተቀብሎ ለተከሳሽ መጥሪያ ሰጥቷል። ቲያትሩን እየሰራ ከመድረክ ጀርባ ድንገት ገብቶ ሊመለስ የነበረው የፖሊስ መጥሪያ ደረሰው አለልኝ መኳንንትም በሁኔታው ግራንድ ተጋባና ድንጋጤ ውስጥ እንደወደቀ ተሰምቷል። ከዛ በኋላ ያለውን የቲያትሩን ትዕይንትም ባለመረጋጋትና ስሜቱን በመረበሽ እንደጨረሰ ነው የታወቀው። እሺ ሶስተኛው ወሬ ወደ ሶስተኛው ወሬያችን ከመሄዳችን በፊት ግን ዛሬ የቀዶ ጥገና ታሪክ እንዲም ደግሞ ምርቃቷም እኮአለች እሷ እንደውም ከዘፈኑ በኋላ ደግሞ እንገባበት ጥሩ ነው። እሺ የኬንያ ህዝብና መንግስት ፕራንክ ያደረጉ ኢትዮጵያ ያሉ እሸወዱ የፍቅር ክሊኒኩ ዛሬ ከይዙ ምን መሰላችሁ? አንድ ሰው በወንድምነት ከቀረበኝ በኋላ በራሱ ፍላጎት ጎትጉቶ ትንሽ ሱቅ ከፈተልኝ። ከሰዎች ጋር ባለኝ መልካም ግንኙነት አንዱን ሱቅ ወደ 2 ካሳደግኩት በኋላ አግበኝ አለበለዚያ ሱቆችን ወስዳቸዋለሁ እያለ ይዛተብኝ ነው። እባካችሁ መላበሉኝ። ሚስጥራ ፍቅርና ቢዝነስም አለው ይሄ የተቀላቀለበት ነው። ችግር የለም መልስን ሰጥበታለን። ግዛቸው እንዴት ነው? ያ የሜላት ጉዳይ እኮ ብዙ ነገር አስተማረን እኮ። አይ ብዙም አይከብደንም ብለን እናስባለን። ምንም እንኳን ቀላል ባይሆንም ይሄ አንዳንዴ ግን በጣም አቅለለህ ስታየው ሰው ትገላለህ። በተለይ አንተ ብዙ ገላለህ። ስለዚህ አታቅልል። እሺ ስለዚህ አሁን ወደ ግማሹ አውሬ ወደ ምርቃቷ ንግባ። ምንድነው ይሄ ሰው ይሽወዳው? ምን መሰለ የሆነው ጊዜው ሜይ 30 ነው በዚህ አመት ማለት ነው። በዚህ በፈረንጆቹ ወይም አይደለም በዚህ አመትም ላይሆን ይችላል። ወይስ ታረጋግጥ ተጀመረው ወሬው አሁን ይቀጥል ሌላ ጉዳይ ግን የሆነው መሰለ አንድ ሰውዬ ከአዲስ አበባ ወደ ናይሮቢ በረሩ በአውሮፕላን እና ናይሮቢ ጆሞ ኬንያታ አውሮፕላን ማረፊያ ላይ ብዙ የኬንያ ህዝብ የኬንያ መንግስት ተወካዮች ተሰብስበው ጠበቋቸው። ሴቶች በእልልታ እንዲሁም ደግሞ የቲያትርና የዳንስ ሰዎች ደግሞ በዳንስና በጭፈራ የመንግስት ባለስልጣን ደግሞ በታላቅ ክብር እኚህ ሰው ተቀበሉ ማለት ነው። እኚህ ሰው ለኬንያውያን በጣም ትልቅ ሰው ናቸው፣ ጀግና ናቸው። ጄነራል ማቴንጌ ይባላሉ እና በ1950ዎቹ ኬንያ ከእንግሊዝ ነፃ ለማውጣት በተደረገው አመጽ ላይ መሪ ነበሩ ናቸው። የማኦማውን ንቅናቄ የነበሩት ሰውዬ የማኦማው የመሩ ናቸው ጄነራል ስታንሊ ማቴንጌ። ግን እንግሊዞች ያንን አመጽ ከደመሰሱት በኋላ እኚህ ጄነራል ይሰወራሉ እና የት የሚመጡት ወደ ኢትዮጵያ ገብተው ጠፉ። ኬንያውያን ለበርካታ አመታት የኚህ ሰው መምጣት ሲጠባበቁ ነበሩ እና ልክ በዚህ ቀን ሴቶችን በእልልታ ልጆች በዳንስና በጭፈራ ሲቀበሉ አንድ እንዲያውም የሀገሪቷ የፓርላማ ሰው ምንድነው ያሉት? ይሄ ቀን ከነጻነታችን ቀን ቀጥሎ ትልቁ ቀን ነው አሉ ለኬንያውያን። ከዛ በኋላ ሰውየው ከአውሮፕላን ወረዱ። ልክ ሲመጡ ግን የሚያወሩት ሌላ ነው። ኬንያውያን የጠበቁት ያ በዛ ሁሉ እልልታና ጭፈራ ጄነራሉ መጥተው ወይ በስዋሂሊ ወይም ደግሞ በኩኩዩ ቋንቋ እንዲናገሩ ነበር። ሰውየው ግን ያወሩት አማርኛ ነው። እና ምንድነው የሆነው? እኚህ ጄነራል ጠፍተዋል ኢትዮጵያ አስገብተው። ከዛ አንድ ጋዜጠኛ ጄነራልን አገኘው አለ፣ የኬንያ አንድ ታዋቂ ጋዜጠኛ። ከዛ ይሄ ከዘገበው በኋላ የጄነራሉ ሚስት ተላኩ ወደዛ ቦታ። ጋዜጠኛው አገኘዋቸው ወዳለው ቦታ ማለት ነው። ሴትዮዋም ሄዱ። ሰውየው ምን እንዳረጓቸው አይታወቅም። ወደ ኬንያ ተመልሰው ባሌ ነው አሉ። ከዛ በኋላ በዚህ መሰረት ነው የኬንያ ህዝብና መንግስት 40ኛው የነጻነት በዓሉ ላይ እንዲገኙ የጋበዘው ማለት ነው ሰውየው። ከዛ ከአዲስ አበባ ወደ ናይሮቢ ሄዱ። እዛ ሲደርሱ ግን ኢትዮጵያዊ ናቸው፣ አማርኛ ነው የሚያወሩት። ጭራሽ ስዋሂሊም ኩኩዩ ቋንቋ ማያውቁም። ጭራሽ ከኬንያ ጋር አይገናኙም። ከዛ ህዝቡም መንግስትም ግራ ገብቶት
የተያዘላቸው ሆቴል ደግሞ ባለ 5 ኮከብ ሆቴል ነበር እዛ ወሰዷቸው ከዛ በኋላ ግን በኋላ በር ነው ያስወጧቸው ከ5 ቀን በኋላ እና ዝም ብለው ወስደው ወደ ጆሞ ኬንያታ ኤርፖርት ነው የወረወሯቸው እኚህ ሰውዬ ኢትዮጵያዊ ናቸው እና ማን ይባላሉ መሰለ ለማ አያኑ ይባላሉ ኢትዮጵያዊ ያው ተመሳስለውባቸው ወሰዷቸው ማለት ነው በኬንያ ህዝብና መንግስት ግብዣ የሄዱት ጋዜጠኞች ጠይቋቸው እንዴት ይሄ ሽወዳ እዚህ ድረስ እንዴት ሊደርስ ቻለ እርሶ እንዴት ጀነራል መስለው መንግስት ህዝብ እስኪጋብዞት ሚስታቸውም እርሶን አግኝተው ባሊኖ ሊሉ ቻሉ የሚል ጥያቄ አጅጎደጎዱላቸው ግን ሰውየው ይሄ ሁሉ ለመመለስ ጊዜም አልነበራቸውም አሁን ኢትዮጵያ ውስጥ እርሻ ዘር የሚዘራበት ወቅት ነው ቶሎ መመለስ አለብኝ ብለው ወደ ሀገራቸው መጡ ልክ ነው ይሄን ኖሬ ይሄ ፕራንኩን ሳይሆን እኚህ ሰውዬ ግን እኚህ ማው ዋናው ታጋዩ ጀነራል ኢትዮጵያ ውስጥ ተገኙ ተብሎ ዜና ተቀርቦ ነበር ቆይቷል አንድ 8-9 አመት የሚሆነው ይመስለኛል የቆየ ነው አሁን ታስታውስካ 2013 መስሎኝ ነበር ግን 2003 ነው 10 አመት ማለት ነው ልክ ነው ያኔም ነው 40ኛ የኬንያ 40ኛ ነጻነት በዓል የተከበረው ትልቅ ዜና ነበር እንደውም ስማቸውንም አስታውሳለሁ አሁን ያልከውን ለማያኑ ኢንተርቪው አድርጓቸው ሰውየው ግን በኋላ ይሄ ነገር ግን ታሪኩ ገርሞኛል ሰሞኑን እሱ አስገራሚ ነው የሚገርም ታሪክ ነው እሺ ስለዚህ ወደ እውነተኛው ውስጥ አቂያችን እንለፍ አስተዋውቀን አንድ አፍቃሪ በአስገራሚ ድራማ አሳዛኝ ትራጀዲ ሰራ አፍቃሪ በአስገራሚ ድራማ የሰራው አሳዛኝ ትራጀዲ ምንድነው አፍቃሪው አሳዛኝ ትራጀዲ ለመስራት ያነሳሳው ጉዳይስ ምንድነው እዚህ አዲስ አበባ ቦሌ ክፍለ ከተማ ወረዳ 7 ክልል ሳሊተ ምህረት ቤተክርስቲያን ድልድይ ተብሎ በሚጠራው አካባቢ ነው ይህ አሳዛኝ ድርጊት የተፈጸመው እዚህ አካባቢ ላይ ለዚህ ፕሮግራም ሲባል ስሙ የማይገለጸው አንድ ሰው በስለት ደረቱ ላይ ይወጋና ሚኒክ ሆስፒታል ለሕክምና እርዳታ ይገባል ሆስፒታል ሕክምና መረዳቱን ይቀጥላል ፖሊስም ሚኒክ ሆስፒታል ሕክምና ያገኘውን ታካሚ ጋር ይሄድና ማን ይህን ጥቃት እንዳደረሰበት ይጠይቀዋል አልጋ ላይ ተኝቶ ያለው ሰው ግን ሚስትና ልጆቹ በስፍራው ስለነበሩ የሆኑ ሰዎች 0919 0918 በሚጀምር ስልክ ቁጥር ደወሉልኝና የሚከራይ ቤት አለ ብለው ጠሩኝ እሺ ብዬ ቤቱ ለመከራየት እዛ አካባቢ ስደርስ በስልክ ያናገረኝ አንደኛው ሌላ አንድ ሰው ደረቴ ላይ በስለት ወቅቶኝ ተሰወረ አለ ይህ ሰው በሚኒክ ሆስፒታል ለ6 ቀን ያህል በህክምና ከተረዳ በኋላ ህይወቱ ያልፋል ያሳዝናል ፖሊስ በዚህ ነገር ግራ ይገባዋል ይህን ድርጊት ማን እንደፈጸመው ክትትል ይጀምራል እነዛ ስልክ ቁጥሮች ማሰስ ሲጀምር እንደዛ ስልክ ቁጥሮች ዝግ ናቸው ከዚህ በኋላ ነው እንግዲህ ይህ ሰው ለምን እንደሞተ ምክንያቱ ምን እንደሆነ ማጣራት የተጀመረው በዚህ መሰረት ፖሊስ የሟችን ምክንያት ይደርስበታል ይህንን ድርጊት ፈጽሟል ብሎ የጠረጠረውን ሰው በቁጥጥር ስር ያውላል ይህንን ድርጊት ፈጽሟል የተባለው ሰው ይህንን ድርጊት ሊፈጽም የቻለበት ምክንያትንም ለፖሊስ ሲያስረዳ ባለቤቱ በአረብ ሀገር ስራ ትሰራ ነበር ከዛ ግን ስራዋን ጨርሳ ወደ አዲስ አበባ መጣ ኑሮዋን አዲስ አበባ ታደርጋለች ስራ የላትም እሱ ስራ ይሰራል በመሆኑም አንድ ካፌ ውስጥ በአስተናጋጅነት እንድትቀጠር ያደርጋታል ስራ ያገኝላትና እዛ ትቀጥራለች እዛ ተቀጥራ ስራዋን መስራት ከጀመረች ቀናቶች ካለፉ በኋላ ግን የተለየ ባህሪ ታመጣለች ሚስት ማለት ነው ተኳኩላ መውጣት ትጀምራለች አምሽታ ወደ ቤት መመለስ ታበዛለች ለባሏ ምሳ መቋጠርም ትተዋለች ይህ አዲስ አመሏ ያልተዋጠለት ባል ነገሩን ግራ ይገባውና ይሻላታል ትተዋለች ቢልም እየባሰበት ይመጣል አንድ ቀን ጧት ወደ ስራ ሲወጣ እንደተለመደው ምሳ አልተቋጠረለትም የዚህን ጊዜ የሞባይል ስልኳን ሲም ካርድ ያወጣና እሱ ካርድ ውስጥ ከቶት ወደ ስራ ይሄዳል ቀን ላይ የተለያዩ ስልኮች ይደወላሉ እነዛ ስልኮች መሃል የአንድ ጎረምሳ ድምጽ እከሊታለች ወይ ሲል ጥያቄ ያቀርባል የለችም ማልበል ሲል ባል ከዛኛው ወገር ይመጣለትን ስልክ ይጠይቃል እኔ አጎቷ ነኝ ከሊ ይባላልው ስለዚህ እሷንም ባለቤቷንም ሰላም በልልኝ ይልና ስልኩ ይዘጋል ስራውን ጨርሶ ባል ወደ ቤት ይገባል ቤት ከገባ በኋላ በዚህ ስልኩ ቁጥር እከሊ የተባለ ሰው
ደውሎ ሰላም ብሎሻል አንቺንም እኔንም አጎት ነኝ ብሏል አራለመሆኑ እኔም ማላቀው አጎት ማን ነው ታቂያለሽ ወይ ብሎ ስልኩ ቁጥሩን ያሳያታል ሚስት በፍጹም አላቀውም ስትል ትመልሳለች እንግዲያውስ ይልና ቀን ተደውሎበት ወደ ተነበረው ስልክ ይደውለዋል ስልኩ እየጠራም ሄሎ ሲባል አናግሪ ይልና ለሚስት ስልኩን ይሰጣታል አላናግርም ብላ ስልኩን ተወረውራለች የዛን ቀን ባልና ሚስት ሲጣሉ ባል ሚስቱን ሲደበድብ ያድራል ይነጋል ሲነጋ ባል እንደለመደው ሲም ካርዷን ራሱ ሲም ካርድ ውስጥ ከቶ አጋጣሚ ደግሞ ሞባይሉ የሁለት ሲም ካርድ የሚቀበል ሳምሰንግ ሞባይል ስለነበረ ይሄዳል እንደ መጀመሪያው ቀን አልተሸወደም እንደ መጀመሪያው ቀን ስልኩን በወንድ ድምጽ አላደረገውም እዚህ ማጂክ ቮይስ የሚባለውን አፕሊኬሽን ተጠቅሞ የስልኩ ንግግር የህፃን ልጅ የሽማግሌ የሴት አለው ወደ ሴት ድምጽ ይቀይረውና ስልኮችን በሙሉ በሴት ድምጽ ያወራል ስለዚህም ከአንድ ቀን በፊት ደውሎ የነበረው ስልክ ቁጥር ይደወላል ዛሬ በወንድ ድምጽ ሳይሆን በሴት ድምጽ ያወራዋል እንዴት ነሽ ሲል ደህና ነኝ ምን ሆነሽ ነው ትናንትና ሲላኛው ወገን ጥሪ ያቀርባል አይ ባንተ ምክንያት እኮ ባሌ ሲደበድበኝ አመሸ በዚህ እንዲህ ስትል ምላሽ ትሰጣለች የዚህን ጊዜ ደዋይ እሷ መስላው ነገር ግን ባሏን ወደ ስድብ እንዴት እንዲያረግሻል ብሎ ወደ ዘለፋ ይገባል ለማንኛውም ጠፍተሽ ለምን አትወጪም እኔ ባጋጣሚ ወደ ፊልድ ነው ያለሁት ወደ አዲስ አበባ እየተመለስኩኝ ነው ጠፍተሽ ውጪ እኔ እስከምሳ ደርሳለሁ ሲል ይገልጽላታል እሷም እሺ ጠፋለሁ ሞክራለሁ ለአንዳንድ ነገር እንዲሆን ይችላልና የስልክ ካርዶች ይልካል የተለያዩ የፍቅር መልእክቶችም በቴክስት ይልካል ቃላት ሲለዋወጡ ይውላሉ ማለት ነው ማታ ላይ ጠፍተሽ ወጣሽ አሁን አዲስ አበባ ገብቻለሁ ጠፍተሽ ወጣሽ ወይ ሲል ያናግራታል አው ጠፍቼ ልወጣ ነው ሁኔታዎች እያመቻቸው ነው ትብላ እሷ አይደለችም ባሏ ነው ሰዓቶች እንዲገፉ ይደረጋል 3 ሰዓት ሲልም ወጥቻለሁ እዚህ ቦታና ይባልና ወረዳ 7 ክልል ሳሊተ ምረት አካባቢ ይቀጥሩታል መጀመሪያ ሲሄዱ 4 ነበሩ በኋላ ላይ አንደኛው ባለትዳር ስለነበረ ሚስቱ እየደወለች ስታስቸግረው በቃ ግባ ይባላል መምጣቱን ሲያረጋግጡ ከ4 ወደ 3 ወረዱ መምጣቱን ሲያረጋግጡ ብቻውን መሆኑን ደሞ ሲያቁ አይ ብቻውን ከሆነ አንተኛው ሂድሉና ሁለት ጓደኛ ማቾች ብቻ ይቀራሉ በዚህ መሃል አንደኛው እየደወለ ገባበል ወደዚህ ያለ ሲያናግረው አንደኛው ፖሊስ እንደገለጸው ደረቱ አካባቢ በስለት ተወግቶ ህይወቱ ሊያልፍ ይችላል በአጋጣሚ እነዚህ ቁጥሮች ተነግረው ስለ የተደወሉበት ቁጥሮች ስለነበሩ በእነዛ ቁጥሮች አማካኝነት ተጠርጣሪዎቹ ደቡብ ወሎ ክልል ውስጥ በቁጥጥር ስር ሊያውላቸው እንደቻለ ነው ፖሊስ የገለጸው የሚገርም ድራማ ነው እሺ አንድ የመጨረሻ ወሬ ቀረናል ርዕሱ ምንድነው ብሬ በቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ አዲስ መኖሪያ ቤት ድንኳን ተጣለ በቀድሞ ፕሬዝዳንቱ መኖሪያ ቤት ድንኳን የተጣለበት ምክንያት ምንድነው በጣም አሪፍ የኢትዮጵያን ለ12 አመታት በፕሬዝዳንትነት የሥራ ዘመናቸው የመሩት ክቡር ፕሬዝዳንት ግርማ ወልደ ጊዮርጊስ አዲሱ ቤታቸው 22 ከቤተ መንግስት ወጥተው 22 አክሱም ሆቴል ጀርባ አካባቢ ወደ ሆነ መኖሪያ ቤታቸው መግባታቸው ይታወቃል የፕሬዝዳንት ግርማ ወልደ ጊዮርጊስ አዲሱ ቤት ውስጥ አብሯቸው ከሚኖሩት ልጆቻቸው ባለቤታቸው ጋር እየኖሩ ይገኛሉ ክቡር ፕሬዝዳንት ቤት ነው እንግዲህ ዛሬ ድንኳን ሊጣል የቻለው የክቡር ፕሬዝዳንት ቤት ድንኳን ሊጣል የቻለበት ምክንያት ደግሞ የፕሬዝዳንቱ ካሏቸው 7 ልጆች መካከል የመጀመሪያ ልጃቸው የሆኑት አቶ ዮሐንስ ኃይሌ ሐዋሳ ለሥራ ምክንያት ሄደው ባጋጠማቸው ድንገተኛ ህመም ምክንያት ህይወታቸው ስላለፈ ነው አቶ ዮሐንስ ኃይሌ በኃይሌ መጠራት የፕሬዝዳንት ግርማ የመጀመሪያ ልጃቸው ናቸው ስለዚህ በአሳዳጊ አባታቸው ስለሚጠሩ ነው አቶ ኃይሌ አባታቸው የሆኑት ኑራቸውንና ስራቸውን በሐዋሳ አድርገዋል የክቡር ፕሬዝዳንት ግርማ የመጀመሪያ ልጃቸው ዮሐንስ ኃይሌ በነገራችን ላይ ፕሬዝዳንት ግርማ ካሏቸው 7 ልጆች መካከል 3ቱ አቶ ዮሐንስን ጨምሮ 3ቱ በህይወት የሉም 4ቱ በህይወት አሉ ያቶ ዮሐንስ ኃይሌ አስክሬን አሁን ከጥቂት ደቂቃዎች በፊት ክቡር ፕሬዝዳንት መኖሪያ ቤት ደርሷል በመሆኑም ነገ በ9 ሰዓት በስላሴ ቤተክርስቲያን
ስርዓተ ቀብራቸው ይፈጸማል ተብሎ ፕሮግራም ተይዞለታል። የአቶ ዮሐንስ ኃይሌ የእድሜያቸው 71 እንደሆነ ለማወቅ ተችሏል። የክቡር ፕሬዝዳንት የመጀመሪያ ልጅ ናቸው። አቶ ዮሐንስ ኃይሌ ትዳር የላቸውም፣ ልጅም እንደሌላቸው ነው የታወቀው። በነገው ዕለት የሥርዓተ ቀብራቸው ይፈጸማል። ስለዚህ ኢትዮፒካ ሊንክ ለቀድሞ ኢትዮጵያ ፕሬዝዳንት ክቡር ግርማ ወልደ ጊዮርጊስ ቤተሰቦች መጽናናትን ይመኛል። ለሳቸውም ለቤተሰቦቻቸውም መጽናናትን ይመኛል። ስለዚህ ክቡር ፕሬዝዳንቱ ቤት ድንኳን የተጣለው የፕሬዝዳንቱ የመጀመሪያ ልጅ አቶ ዮሐንስ ኃይሌ ህይወት በማለፉ ነው። አሳዝናል። ከዚህ በፊትም ቤተ መንግስት በኖሩበት ጊዜ አንድ ልጅ በሞት አጥቷል። የቀድሞ ፕሬዝዳንታችን ሳሙኤል ግርማ ኢንጂነርም ዳያቆንም የነበረ ማለት ነው። ያሳዝናል። ስለዚህ እንዳልከው መጽናናት እንመኛለን። ከቴሌቴሾ መከመረጠው የሐመልማል ዘፈን በኋላ በቀጥታ ወደ ቀዶ ህክምናችን እንገባለን። የፍቅር ክሊኒኩ በይፋ ይከፈታል። በጣም ጥሩ። አጠራለ ሰነበት እስኪ እንደቀደሙ ዮናስ እንዳታንዛዝ። ሁሉንም አድማጮቻችንን በጣም እናመሰግናለን። ደህና ደሩ። ኢትዮፒካ ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።